ያዕቆብ አንድ በጣም ፌመስ የሆነ ኦር ደግሞ በዓለማችን ላይ ሊሆን ይችላል፣ በአፍሪካ ሊሆን ይችላል፣ በኢትዮጵያ ሊሆን ይችላል፣ ብቻ አንድ በጣም ፌመስ የሆነ ቲም ሊሆን ይችላል፣ ፐርሰን ሊሆን ይችላል። ስለዛ ሰው ስቶሪ ማወቅ የምትፈልገውን ነገረኝና እኔ በቀጣይ የዩቲዩብ ቪዲዮ ላይ እሰራለሁ የሚል አንድ ሰው ቲምም ሊሆን ይችላል፣ ፐርሰን ሊሆን ይችላል። እሺ መብት ነው። ሙላቱ አስታጥቄ ኢትዮጵያ ለዓለም ካበረከታቻቸው ታላቅ የሚባሉ የሙዚቃ ሰዎች መካከል አንዱ ነው። የኢትዮጵያ ባህላዊ ዜማዎች ከዓለም አቀፉ የጃዝ ሙዚቃ ጋር አዋህዶ አዲስ ዓለምን የፈጠረ ድንቅ የጥበብ ሰው ሙላቱ አስታጥቄ ነው። ይህ ስለ ዓለማችን የኢትዮ ጃዝ ንጉሥ ስለሆነው ስለ ሙላቱ አስታጥቄ የምናወራበት አስገራሚ ቪዲዮ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቪዲዮ እንድትጀምሩ ስል በአክብሮት ጠይቃለሁ። ታሪክን ሲያወሩ ከድሮ ጀምሮ ማገላበጥ ስላለብን ከልደቱ ጀምረን እናወራለን። የኢትዮ ጃዝ አባት የሆነው ሙላቱ አስታጥቄ ግንቦት 11 ቀን በ1935 ዓ.ም በጅማ ከተማ ተወለደ። ገና በልጅነቱ ለሙዚቃ ልዩ ፍቅር የነበረው ሙላቱ ቤተሰቦቹ ግን ታላቅ መሐንዲስ እንዲሆን ነበር የሚፈልጉት። ያው የሁሉም ቤተሰብ ዓላማ። ለዚህም ነው ገና በ16 ዓመቱ ወደ እንግሊዝ ሀገር ቡም ያደረገው። ለትምህርት ላኩት ቤተሰቦቹ። ግን እንኳን ላኩት ለምን እንደሆነ አስረዳቸዋለሁ። ታዲያ እንግሊዝ ሀገር ሄዶ ምህንድስናውን ተማረ ወይስ ሙዚቃው ላይ ቀጠለበት? ከቤተሰቦቹ ዓላማ ከሆነው ከምህንድስና ባንዴ ወደ ሙዚቃ ግልብጥብጥ አደረገው። ሙላቱ እንግሊዝ ሀገር እንደደረሰ ግን ልቡ የነበረው ፊዚክስና ማቴማቲክስ ላይ ሳይሆን ሙዚቃ ላይ ነበር። ታዲያ ይህን ጊዜ ቤተሰቦቹን ሳያስፈቅድ የሙዚቃ ትምህርቱን ቀጥታ ጀመረ። በመጀመሪያም ለንደን ትሪኒቲ የሙዚቃ ኮሌጅ ላይ ክላሪኔትና ፒያኖን ተማረ። በመቀጠልም ወደ አሜሪካ በማቅናት በታዋቂው የበርክሊን የሙዚቃ ኮሌጅ ላይ የመጀመሪያው አፍሪካዊ ተማሪ በመሆን ታላቅ ታሪክ ሰራ። ታዲያ እዛ ሄዶ መማሩ ከኢትዮ ጃዝ ጋር በምን ያገናኘዋል ካላችሁ አሁን የምነግራችሁ ይሆናል። የኢትዮ ጃዝ አጀማመር። በአሜሪካ በነበረበት ወቅት ሙላቱ አንድ ጥያቄ ውስጡን ይበላው ነበር። እንዴት ነው የኢትዮጵያ የባህር ዜማዎችን ከጃዝ ጋር ማዋሃድ የምችለው? ይህ ጥያቄ በደንብ ውስጡን ያስበው ነበር። በደንብ ያስበው ነበር። ግን አስቧልቶ የኢትዮጵያን 5 ስልተ ዜማዎችን ማለትም ፔንታቶኒክ ስኬሎችን ከምዕራባውያኑ ጃዝ እና ከላቲን ሪትም ጋር በማቀላቀል ኢትዮ ጃዝ የተባለውን አዲስ የሙዚቃ ዘውግን ለዓለም አስተዋወቀ። በተለይ በቫይብራፎን መሳሪያ አጨዋወቱ ዓለምን እጅግ አስደመመው። ይሄ የኢትዮ ጃዝ አጀማመር ነው። ማለትም ያን አሜሪካ ላይ ሲቆረቆሩ የነበረችው ነው ወደ ኢትዮጵያ አምጥቶ የጀመረው። ባይዘዌ ቪዲዮ እንዳይረዝም ነው እንጂ ስለነዚህ እያንዳንዷን ዲቴል በቀጣይ ቪዲዮ የምሰራላችሁ ይሆናል። ማለትም ከልደቱ በፊት ማለት ነው። በመቀጠል ደግሞ የምንነጋገረው ስለ ግል ህይወቱና ስኬቱ። ሙላቱ አስታጥቄ የግል ህይወቱን ከሚዲያ ራቅ ማድረግ የሚወድ ሰው። ይሁን እንጂ በትዳር ህይወቱ ከወይዘሮ ስንዱ በቀለ ጋር ለረጅም ዓመታት የዘለቀ ጥምረት እንደነበረውና ልጆችን ማፍራት እንደቻለ ይታወቃል። ለጥበብ ባበረከተው ከፍተኛ አስተዋጽኦ ከበርክሊን የሙዚቃ ኮሌጅ የክብር ዶክተሬት ተሰጥቶታል። ሙዚቃዎቹ በታዋቂው የሆሊውድ ፊልም ለምሳሌ ብሮከን ፍላወርስ ላይ ጥቅም ላይ ውለዋል። ታዲያ ዛሬም ድረስ ሙላቱ አስታጥቄ ስለ ኢትዮጵያ ሙዚቃ ጥልቀት ምርምር ማድረጉን አላቆመም። የኢትዮጵያ ስም በዓለም የሙዚቃ መድረክ ላይ በክብር እንዲነሳ ካደረጉ ጥቂት ሰዎች መካከል ቀዳሚው ሰው ነው። የዛሬው ቪዲዮአችን ይህን ይመስል ነበር። እናንተስ ከሙላቱ አስታጥቄ ሙዚቃዎች የትኛውን ትወዱለታላችሁ? ኮመንት ሴክሽን ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ለቤተሰቦቻችሁም ጭምር ሼር በማድረግ ቤተሰብ እንድትሆኑ ሲል በአክብሮት ጠይቃለሁ። በቀጣይ ሌላ ቪዲዮ ወይም ደግሞ በሚያስገርምና የሚያስደንቅ ታሪክ እስክመለስላችሁ ድረስ ቻው።